ዋስናባሪ እንደናችሁ ሰላም አይ ሆፕ ኦፍ ዩ አር ዱዊንግ ጉድ። የቴሌግራም ቻናላችን ላይ እንግዲህ አብዛኞቻችሁ እንዲሁም በተደጋጋሚ ያየሁት ኮሜንት ስለሆነ እሱን አድረስ ለማድረግ ነው የመጣሁት። እሱ ምንድነው አረ ይሰለቻል ኤርድሮፕ ግን ምንድነው በጣም አሰልቺ ነው ምናምን የሚለው ነገር ነው የተደጋገመብኝ። እሱን እስኪ በደንብ አጠር ባለች ቪዲዮ አብረን ነው ምንድነው ምንም ነገር ማለት ነው በህይወት ኤርድሮፕ ብቻም አይደለም ምንም አይነት ስራም ጀምሩ አሰልቺ የሚሆነው አላማ ከሌላችሁ ነው። አላማ ከሌላችሁ ምንም ነገር አሰልቺ ነው የሚሆነው። 100 ሚሊዮን ብር ሰጣለሁ በዚህ መንገድ ዝም ብለህ ቀጥ ብለህ ሄድ ካላችሁኝ መጀመሪያ ደስ ይለኝ ይችላል እንዴ በጣም አሪፍ እሺ ችግር የለውም ምናምን ብዬ ሰውየው ያሰበው እንግዲህ አድዋ ድረስ ለመውሰድ ነው እኔን ማለት ነው። እኔ ግን አላቅ ዝም ብለህ ሄድ ነው ያለኝ። እዚህ ሄዳለሁ የሆነ ሰዓት ላይ ይሄ መንገድ አያልቅም እንዴ ማለት ማሰብ ጀምራለሁ። አያልቅም እንዴ ይሄ መንገድ ምንድን ነው የት ሊወስደኝ ነው? እዛ ደብረ ማርቆስ ላይ በቃ እንደውም ይቅርብኝ ብዬ ልመለስ እችላለሁ። ለምንድን ነው አእምሮዬ ላይ መዳረሻውን አላውቀውም። ግን አእምሮዬ ላይ ኦልሬዲ ብጨርስ የምትሄደው ከዚህ እስከ አድዋ ነው በእግርህ 100 ሚሊዮን ብር ልክ እዛ ስደርስ ይሰጣል ብባል ግን ልሄድ እችላለሁ። ምንድን ነው አእምሮዬ ላይ ኦልሬዲ ጨርሻለሁ። እዚህ በፊትም በጣም ብዙ ልጆች አሉ ከአዲስ አበባ አድዋ ድረስ የሄዱ ባዶ እግራቸውንም የሄዱ ልጆች ሁሉ በጣም ብዙ አሉ። ዝም ብላችሁ ሄዶ ብትባሉ ግን አእምሯችሁ አይቀበለው፣ መሀል ላይ ሬዚስት ያደርጋል፣ መመለስ ይፈልጋል። ምክንያቱም መዳረሻውን አያውቅም። ስለዚህ እናንተም ይሄ ነገር ስትራግል እያደረጋችሁበት ከሆነ ኤርድሮፕ እያሰለቻችሁ ከሆነ ምናምን ማድረግ ያለባችሁ ምንድነው ተመለሱ ወደ ራሳችሁ፣ ቁጭ በሉ፣ አንድ 20 ደቂቃ ወሰዱ፣ ቁጭ በሉና ሪፍሌክት አድርጉ ራሳችሁ ላይ። ኦኬ ለምንድነው ኤርድሮፕ እየሰራው ያለው? ይሄን ያክል ገንዘብ መስራት ስለምፈልግ። ምን ያክል ገንዘብ ነው አላማዬ? የሁሉም ሰው አላማ ይለያያል። ያንዳችሁ 100,000 ሊሆን ይችላል፣ ያንዳችሁ 10,000 ሊሆን ይችላል፣ ያንዳችሁ ደግሞ 2,000 ሊሆን ይችላል። ስለዚህ ያው አላማችሁን መጀመሪያ ክሊር አድርጉት። ይሄን ያክል ገንዘብ ነው መስራት የምፈልገው። እሺ ስለዚህ ምን ያክል ጊዜ ነው መስራት ያለብኝ? ይሄን ያክል ገንዘብ ምን ያክል ጊዜ ልስጠው? ፕሮጀክቶች ፋርም ማድረጋቸው ፕሮጀክቶች አሪፍ ናቸው። እሺ 6 ወር ልስጠው ካላችሁ 6 ወር በደንብ ዴዲኬትድ ሆናችሁ ዲሲፕሊንድ ሆናችሁ መስራት አለባችሁ ማለት ነው 6 ወር። ከዛ እነማን ደግሞ ፋርም ላድርግ ሁሉንም ሳይሆን አሁንም መምረጥ መቻል አለባችሁ። እነዚህ ፕሮጀክቶች ደና ገንዘብ ሬዝ አድርገዋል። ስለዚህ ደና ሪዋርድ የመስጠት እድላቸው ከፍተኛ ነው። ማውጣው በጀት ምን ያክል ነው? እቺን ያክል ገንዘብ ላወጣ እችላለሁ። ኦኬ ወይም እኔ ይሄን ስለማይመቸኝ በነፃ ነው መስራት የምፈልግ ካላችሁ ደግሞ ቴስት ኔቶች ላይ የትኞቹን የሚለውን ሴሌክት አድርጋችሁ እነዛ ላይ አድሚታችሁ መስራት። ብቻ ምን ለማለት ያክል ነው የምታደርጉትን ነገር ካወቃችሁት ዲሲፕሊንድ መሆኑ ቀላል። የምታደርጉትን ነገር ካላወቃችሁ ግን ዲሲፕሊንድ መሆን በጣም አስቸጋሪ ነገር ነው። ስለዚህ ክላሪቲ እንዲኖረው አእምሯችሁ ምንድነው የምትፈልጉ የሚለውን ቁጭ ብላችሁ አንድ 20 ደቂቃ ራሳችሁ ጋር ግልጽ አድርጉለት። ከዛ ደግሞ ለምን ያክል ጊዜ ነው የምትሰሩት የሚለውንም ግልጽ አድርጉ። ከዛ በኋላ በጣም ቀላል ነው፣ አትቸገሩም። እዛ በኋላ ያው አብዛኞቻችሁ ስትጠይቁ ስትሰላችሁ ምናምን ነገር ስላየሁኝ ነው ይሄንን ቪዲዮ የሰራሁት። ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ሌላ መጠየቅ የምትፈልጉት ነገር ካለ ስትራግል የምታደርጉበት ሌላ ነገር ካለ መወያየት እንችላለን ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡልኝ። አዲስ ከሆናችሁ ለዩቲዩብ ቻናል ደግሞ እንግዲህ ሰብስክራይብ በማድረግ ቤተሰብ የሆኑ ከተመቻችሁ ላይክ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቴክ ኬር